ይመለከታሉ። ሁለት ሸክላዎች ነበሩ ይባላል። ሁለቱንም የሸክላው ባለቤት ውሃ ያመላልስባቸዋል። ከዕለታት አንድ ቀን አንደኛው ሸክላ ተሰነጠቀ። ተሰንጥቆም ቢሆን ውሃ ያመላልስበታል። ውሃውን ግን ያ ሸክላ እንደ ጓደኛው ሸክላው እቤቱ ይዞ አይገባም። እያንጠባጠበ መንገድ ላይ ይጨርሰዋል። በጓደኛው በሱም መሰንጠቅ ተበሳይቶ ከዛሬ ጀምሮ እኔን እንዳታነሳኝ ስበረኝ አለው። ባለቤቱ እኮ ነው፣ ሸክላው እኮ ነው የሚለው። ተሰንጥቅ ያለውና ስበረኝ አለው። የሸክሎቹ ባለቤት ግን ምን አለው ይባላል? አልተውህም፣ አልጥልህም። ምክንያቱም እርግጥ ነው ውሃውን ቤቴ እንኳን ባታደርሰው አለው። ይኸው እስኪ መንገዱን አለው። በስንጥቃት በኩል ውሃ ያንጠባጠብክ መሬቱን ሁሉ እኮ አለመለምከው፣ እናም እሸከምሃለሁ ይላል። ጥቂቷን ስንጥቃት እንኳን አስቦ ዋጋ የሚሰጥ አምላክ አለ። ተስፋ እንዳትቆርጥ። እሱ ተስፋ ካልቆረጠብን እኛ እንዴት ተስፋ እንቆርጥበታለን? እሱ ለመማር እጁን ዘርግቶ እኛ ይቅርታ ለመጠየቅ እንዴት እንታከታለን? የመጨረሻው ነጥቤ የማይታየውን ተመልከተው። ጥልቅ ትምህርት ተማርበት። ልጅ መሆንንና መወደድን አረጋግጥበት። ይኸውላችሁ እግዚአብሔርን ስንረሳው፣ እኛ ስንረሳው ምናልባት እግዚአብሔር በመከራ በኩል እሱን እንድናስታውሰው ፈልጎ ይሆናል። መጽሐፍ ቅዱስ ላይም እንዲህ አይነት ምስክርነቶች አሉኝ። ምን ይላል? ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጣሃልን አለችው ይላል ያቺ ሴት። ልብ በሉ፣ ልጇ ሲሞት ኃጢአቷን ያስታወሰችው በመከራ ብዛት፣ በጉድለት ብዛት፣ በሞት ብዛት፣ በማጣት ብዛት በደሉን የማያስታውስ ማን ነው? በእውነት ወንድማችንን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተናል ሰማነውምና። ስለዚህ መከራ መጣብን ያሉት የዮሴፍ ወንድሞች ናቸው። መከራው የመጣባቸው የወንድማቸውን የምትማጠን ነፍስ ስለበደሉ እንደሆነ ገብቷቸዋል። እና እግዚአብሔር አንዳንዴ ጥቂት የሚያቆስለን እሱን እንድናስታውስ ይሆናል። ጥቂት እያቆሰለ ጥቂት እያጎደለ ወደ እሱ እንመለስ ፈልጎ ይሆን? ክርስቲያኖች ማን ያውቃል? ይሄንን መመለሻ እናድርገው። ጥቂት እያቆሰለ ያድነን ከሆነ፣ ጥቂት እያጎደለ ወደ እሱ ያስጠጋን ከሆነ፣ ጥቂት እያሳመመ ይፈውሰን ከሆነ ማን ያውቃል? ክርስቲያኖች ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።